بسم الله አዲስ ንጋት የሩህ መስከረም ረመዳን ሰበሰበን በፍቅር ዳግም ቂምን ሽሮ ይቅርታን ዘርቶ ሶላት ያቆም ሰዎች ከዚህ በኋላ ለመቆን ተውብተን ረመዳን መገናኘት አለብን። ሰው ምናማ ሰው ከዚህ በኋላ ወደ ቤት ላለመመለስ ወስነ ረመዳን መቀበል ይኖርብናል። ራሳችንን እንመርምረው። ስንት ሰው የዛሬ አመት እኛ ጋር አብሮ ጾሞ ነበር፣ ዘንድሮ የለም። የት ሄደ? አፈር ተጭኖት ጠባብ ጉድጓድ ውስጥ ገብቷል። እኔና አንተን አላህ ወፈቀን በተውበት ንጹህ በሆነው ወደ አላህ መመለስ ይህን ታላቅ ወር ልንቀበለው ይገባል ኢንሻአላህ። ረመዳን ይህ ታላቅ እንግዳ የሚወዳቸው የተለያዩ ሳሊሓቱል አዕማል ጥሩ ጥሩ ስራዎች አሉ። ይህን እንግዳ የምናስተነግድበት አልእጅቲሃዱ ፊ ቂራአት ልቁርአን ቁርአንን በመቅራት እጅቲሃድ በማድረግ ነው ልንቀበለው የሚገባ። ረመዳን የቁርአን ወር ነው። ሸህሩ ረመዳን ሁወ ሸህሩ ልቁርአን ረመዳን ራሱ ቁርአን የወረደበት ወር ነው። يقول مولى عز وجل الله سبحانه وتعالى قرآن لي من إلال شهر رمضان الذي أنزل فيه القرآن رمضان كو قرآن يتورد بتورنو إلى الله هدى للناس لسول جوش من الرائي وهنزند وبينات من الهدى يكناتشو من قد ما برا الرائي وهنزند والفرقان حسة كأونت يمليو قرآن يوردو برمضان إلى الله سبحانه وتعالى. إذن رمضان قرآن يوردبت ورنو يقرآن ورنو قرآن منا بزابت ورنو. إذن فينبغي أن يكثر العبد المسلم من قراءته عند مسلم بزي رمضان قرآن قات السر مجمر اللبت. وقد كان من حال السلف العناية بكتاب الله. سلفوش قدمت مسلم عباتو تشاتشن قرآن لي رمضان بتام يابزو نبر. فكان جبريل يدارس النبي صلى الله عليه وسلم القرآن في رمضان. جبريل عليه السلام نبي صلى الله عليه وسلم بيلليت يمتا قرآن يقراتشو نبرا. يقول عبد الله بن عباس كما رواه البخاري بخاري اندزقبوت عبد الله بن عباس من الالو وكان جبريل عليه السلام يلقاه في كل ليلة من رمضان فيدارسه القرآن. جبريل كل ليلة ليلة نبي قاية قنانية فيدارسه القرآن قرآن يقراتشو نبر. كيف يدارسه مالت نبي كيف تفت كتلالو جبريل كزيقا الساتشو يقرالو السو يدامتال السو يقرال الساتشو يدامتالو اندي نبر قرآن ميقراروت. كانوا السلف يتفرغون للقرآن. قدمت مسلموش رمضان سيقبا قرآن بتشا لمقرات ليلاون عبادة قراءتي تو نبرا. وكان الزهري إمام الزهري إذا دخل رمضان قال إنما هو تلاوة القرآن وإطعام الطعام. إمام الزهري رمضان سيقام من الال اندي يهوركو يقرآن مقريانا إطعام الطعام مسكينو تشني ما بيا دهو تشني ما مقبيا ورنو بالنبر. شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان الرجيم يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون إلى الله سبحانه وتعالى. እናንተ ሰዎች ሆይ እናንተ ሰዎች ማለት የአደም ዝርያን በሙሉ ያካትታል ማለት ነው። እና ናስ የተባለው ለምንድነው በሚለው የተለያየ ትርጉም አለው። አንዳንዶቹ ረሽ ስለሆነ ነው የሚሉ አሉ። አንዳንዶቹ ደግሞ ሚነል ኢናስ ሰውስ በርሱ ያው የሚግባባና የሚጨዋወት ከመሆኑ አኳያ ብሎም የተረጎማለ። ያም ሆነ ይህ እናንተ ሰዎች ሆይ ይላል። ይሄ ጋራ ስማችን ነው። በአጠቃላይ እምነት ቢኖረውም ባይኖረውም ሙናፊቅም ይሁን ካፊርም ይሁን ላዲንይም ቢሆን እዚህ ውስጥ ይገባል።
ባለፈው እንደሚታወሰው አላህ Subhanahu Wa Ta'ala የሰው ልጆችን በሶስት መደብ ከፍሎ ነበር። ሶስት መደብ የመጀመሪያዎቹ ሙተቂን በሚል የማዕረግ ስም ሰጥቷቸው እሱን የሚፈሩና በፍቃዱ የሚመሩትን አንስቶ ነበር። እስከ በሸጋ ባህሪያቸው አቋያ የደገሰላቸው መልካም ወረታም ጭምር አስቀምጧል ማለት ነው። ቀጥሎ ደግሞ የዛ ተገለቢጦሽ የሆነውን ተቃራኒውን ከሃዲውን ክፍል እነለዚነ ከፈሩ በሚል አንስቶ ነበር ማለት ነው። እነዛም በኩፍራቸው ምን እንደሚጠብቃቸው እንደዚሁ ውጤቱንም ጭምር አስቀምጧል። ቀጥሎ ደግሞ ወሚነናስ ያው ከሰዎች መካከል ሰው የተባሉ ከስብና የራቅ አስተሳሰብ የሚከተሉ አቋመ ቢሶችና ወይም ደግሞ አወላዋዮች እንዳሉ እነሱ በጣም ለማህበረሰብ ጠንቅ ተመሆናቸው የተነሳ 13 አንቀጾችን በተከታታይ ደባቸውና ሴራቸውን እንድናቅ አድርጎ ነበረ ማለት ነው። ይህን ካደረገ በኋላ የሁሉንም ውጤት አስቀምጦ አሁን በአጠቃላይ ሶስቱንም ቡድን ባካተተ መልኩ ያ አዩሃናስ ይላል አላህ Subhanahu Wa Ta'ala እናንተ ሰዎች ሆይ እንግዲህ አማኞቹ ከሃዲዎቹ ሙናፊቆቹ ሳይል ባጭሩ ጥቅልል አድርጎ የሆነው ሆነ። አሁን ግን ወደ ቁም ነገሩ እንጥራችሁ ይላል አላህ Subhanahu Wa Ta'ala እናንተ ሰዎች ሆይ አቡዱ ረበኩም ወሂዱ ረበኩም بالعباده ጌታችሁን በአምልኮ ብቸኛ አድርጋችሁ ተገዙት ይላል ማለት ነው። የሁሉም ግብዣ ነው እንግዲህ ያ እምነት ያ አማኙም استمر على ما انت عليه ማለት ነው። በዛ በጀመርክበት በተቋዋ ቀጥልበት ሳትሰለች ሳታቋርጥ ማለት ነው። ካፊሩም ክህደቱ ያዋጣህምና ይልቁንስ ወደ ፈሩና ቶሎ ወደ ሐቁ ተመለስ። ሙናፊቁም ደግሞ ማወላወሉንና ማስመሰሉን ትተህ ወደ ኢኽላስና ቶሎ የሚል ያካተተ አዕቡዱ ረበኩም አለ። የሁላችሁም የተፈጠራችሁለት አላማ አላህ Subhanahu Wa Ta'ala ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን እንዳለው እሱን ሊገዙ ነውና የሚያዋጣቸው ነገር መነጣጠሉ መገነጣጠሉ መጎነታተሉ ይቅርና ወደ ጭብጡን ቶሎ ሁላችሁም አንድ ጌታችሁን ፍጹም ሆናችሁ ምንም ማንንም ነገር ሳታጋሩና ሳታወዳድሩ ለሱ ብቻ ተገዦች ሁኑ የሚል ግብዣ ያቀርባል ማለት ነው። እና አሁን ወደ ኺጧብ አመጣው ማለት ነው። መጀመሪያ በገይባ ነበር ሙተቂ የሚባሉ አሉ፣ ከሃዲዎች የሚባሉ አሉ፣ ሙናፊቆች የሚባሉ አሉ እያለ በርቀት ነበር። አሁን ግን ኺጧብ ሙባሽር አደረገ አላህ Subhanahu Wa Ta'ala ያ አዩሃናስ እዕቡዱ ረበኩም እና ይሄ እስተዛሬው አካሄዳችሁ አያዋጣችሁምና ወደ አንዱ ጌታችሁ ተመለሱና ለሱ ተገዙና ታዘዙ እና በሱ ብቻ እምነት ስትጠኑና ለሱ ታማኝና አማኝ አገልጋዮች ስትሆኑ ነው የሚያዋጣችሁና ወደዚህ ቁም ነገር ብትመጡ ይሻላችኋል ይላል። ጌታ ዑቡድያ የሚገባው ለመሆኑ ምንድነው ከሌላ የሚለይበት የሚል ጥያቄ የሚነሳ ይመስል ምክንያቱንም ጠቀሰ እዚህ ላይ ማለት ነው። እሱ ጌታ እንደመሆኑ የሁላችን ኻሊቅና ራዚቅ እንደመሆኑ ተገዙኝ ማለት መብቱ ነው። ግን شهر رمضان رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان ስነ ምግባር ከሌለ አባትም እናትንም እንደ ዘበኛ ትቆጥራለህ። በእኔ እጅ ነው ያሉት ምን ያመጣሉ ትላለህ። አንተም 100 ብር ለመጠየቅ ገና ይንቀጠቀጣሉ። አካውንት አልከፈትክላችሁ የሚያውቁት ነገር የለም። ያማራቸውን ለማግኘት የሆነ ጊዜ ነው የሚያገኙት። አላህ ይጠብቀን። በአመት አንዴ ሄደ ነው አገር ቤት መዘየራቸው። ትላንት ያገባህት ሚስትን ግን ደንቁላል ትንከበከባታለህ። ለምን? የለማ ስነ ምግባር። እሷ አንድ አመት ሙሉ ቆጮ ትበላለች ከጓሮ። አንተ ሩዝ ባኒድ አይቀር ጥብሱ አይቀር ምን አይቀር አያንቅም እንዴ? አንድ ሙእሚን ይሄን ያደርጋል እንዴ? አምጣት እንጂ ከአገር ቤት ነይ እናቴ በላት አብሽሪ በላት እቅፍ አርጋት። ቀዳደጣለ የለበሰችውን አሮጌ ልብስ ነይ እናቴ መርካቶ እንውጣ በአላህ ቀልብሽን ደስ ያለሽን ኡሚ ደስ አለሽ? አው ደስ አለኝ ልጄ እስቲ ግንባሬን ይዘሽ ዱአ አርጊልኝ።
الحمد لله حمدا حمدا والشكر لله شكرا شكرا الحمد لله الذي أحيانا الحمد لله وروضة وحور عين والريحان اللهم أعني في رمضان على صيامه وقيامه اللهم اجعلني فيه من المستغفرين واجعلني فيه من عبادك الصالحين. اللهم أهل علينا شهر رمضان بالأمن والإيمان والسلامة والإسلام والتوفيق لما تحب وترضى يا ذا الجلال والإكرام. اللهم أعنا فيه على الصيام والقيام. اللهم اجعلنا ممن يصومه ويقومه إيمانا واحتسابا.